ጽሁፍ ወደሚያቀርቡልን ሰዎች ጋር ከመሄዳችን በፊት ለመነሻ እንዲሆን አንድ ፈላስፋ ያለውን ላንሳ። ቁጭ በሉልን ኮሪዶሮች አሉ፣ እዚሁ ቁጭ በሉልን። ምን አለ መሰላችሁ? እኔ አለ ወርቅም ላበደረኝ እመልሳለሁ ታማኝ፣ ብዙ ገንዘብም ላበደረኝ እመልሳለሁ ታማኝ፣ ቤትም ሀሳቡም ተናዘው ዛዜ ልክ መልእክትም ላስቀመጠልኝ ሁሉ ታማኝ በአግባቡ እመልሳለሁ አለ። እንግዲህ ገፋ ባለ ጊዜ ያለ ፈላስፋ ነው ይሄ ንግግር ሲናገርና፣ ግን አንድ ሰው ቢያበድረኝ አልመልስም ነበር አለ። ኪደው ነበር ተውናል። ወጣትነትን አንድ ሰው ወጣትነቱን ቢሰጠኝ አልመልስም ነበር፣ ኪደው ነበርኩኝ አለ ማለት ነው። ስለዚህ ወጣትነት ምን ያህል ወርቅ እንደሆነ የሚያሳይ ነው ማለት ነው። አንድ አባት ደግሞ ያሉትን ልጨምርላችሁ። በዚህ ምናሉ ልጆቹን ወጣቶቹን ሲመክሩ እኔ ያሉ አሁን ያለውን እውቀቴን አኩ ያለኝ ቻሎቴየ አኩ ያለኝ ዕልሜየ ድሮ ሀለ ወቅት ታለኝ አርደቴየ ሆሽንም ሀደኘት ደብላይማ ቢሉኝ ባሉ ወይጃጄየዋ ነፍሴ ትቀር የንዚው ይርስተሜ ዱንያሜ ጋረሜ እግዚኦ ብናቱ ወይጃጄየዋ ነፍሴ ትቀር ባሉ። ስለዚህ ይህን የሚያሳየው ሀማች ወጣትነት ጊዜ ወጣትነት ምን ያክል አስፈላጊ እንደሆነ የሚያሳይ ነው ማለት ነው። ወደ ደራሲ ከድር ልምጣ። ብዙ ሰው ወጣትነት ብሎ ጽፏል። ብዙ ሪሰርቾች አሉ። ብዙ ሰው ራሽናሊቲ ላይ ምክንያታዊነት ላይ ብዙ ሰው ሪሰርች ሰርቷል። ብዙ መጽሐፍት ማለት ግን ሁለቱን ለማገናኘት መሞከር ግን ወጣትነትን ከምክንያታዊነት ያ ማለት ነው ማለት ነው። ምክንያታዊነት ማለት እውነት ላይ ቆሞ እውነትን ማጽናት፣ ፍርድ ቤት ማይቀለብሰው የትኛውም ሳይንስ የትኛውም ሪሰርች ማያፈርሰው እውነት ላይ ቆሞ መኖር፣ እውነትን ማጽናት ማለት ነው። ወጣት እንዴት ነው እነዚህ ምክንያታዊ ሊሆን የሚችለው? ቬሪ ኢንስፓየርድ ፓወርፉል የሆነ ሀሳብ ከድር ካለው ማን ያነሳለ መነሻ በማድረግ ደፍሮታል ማለት ነው። አንዴ ታላቃችንን ልታመሰግኑልኝ በጣም ደስ ይላል። ሹክራን አንድ አባት እንደዚህ ያው ባሊክ ሰበቅ ነው ተፈያ አላህ ኡምራ ያለው አኩሙ ነው ስለነበረ ባርነት በመላይ ባወቅት አርነት ባወቅት ያሱ ይፈየግዝ ቲቄት ያሱ ይፈየግዝ ለጨቂ ወቅት ይሆናል። አንዷ ለጨቂ ወቅት በባሊክነት ለሽምግልና ጊዜ ይሆናል። ያለው ባርነት ለጊዜ ሶስት ወንደ ባለውጡ ወረዶ ሲረዱ ተቲቀው ቢያቀቱ ቢያን ወቅት ያሱ ይቦዝ ጊዜ ለጨቂ ወቅት ይደብላል ያጨቃን ነው እንጂ በጨቂ ወቅት አኩ ይደብላል ያጨቃን አታይሩን ብንቦት አኩ ያለ የማድረግ አቅማችንን የመስራት አቅማችንን የማሰብ አቅማችንን በኋላ መደገፊያ ሊሆነን በሚችል ነገር መስራት እንዳለብን በኋላ ሊያስደግፈን ሊደግፈን ሊያግዘን የሚችል ነገር መዋል እንዳለብን የሚያሳይ ነገር ነው ማለት ነው። ከደራሲ ከድር በብዙ መልኩ ይሄን አሳይቷል። መጽሐፉን አይቼዋለሁ። ከሳምንት በፊት እጄ ላይ ገብቶ አይቼዋለሁ። በጣም በሚገርም ሁኔታ በአበዞት ወቅት በጋር ያለ ጊዜ ለሽሉ ባደደ ጊዜ በሁሉም በሊቀደባ ክታብ መስሚን ጀማ ከትግስት ተራከብና የደረሳቸው ክታብ ባስናዱት ኢታኒ የከድር የጎሎት ያስተሽኔ ጎሎት አሁን የምንፈልገው ምንድነው? ይህ ሀሳብ መሸጥ አለበት። ሀሳቡ እንዲሸጥ ነው የምንፈልገው። በጣም የሚገራሉ ታይቶች አሉ መጽሐፍ ውስጥ። ሰዓቱ ስንት ነው? አሁን ሰዓቱ ስንት ሰዓት ነው?
ይላል። ሁሉም ሰው ሰዓተ ጌንጃን ስንት ሰዓት ነው የቀድር መጽሐፍ ይነግረናል ማለት ነው። ቅቤ የማያወጣ ወተት፣ ቅቤ የማያወጣ ወተት ወዳስ ምን ማለት ነው? ግለጡት፣ መጽሐፉን ግለጡት። ያለመግባባት ምክንያትና የማር ምሳሌ ይላል። ግለጡት መጽሐፉን ግለጡት፣ ታዩታላችሁ፣ ትማሩበታላችሁ። መሳሳት የአዳም ልጅ የተፈጥሮ ባህሪ ነው ወይስ ምንድን ነው? መጽሐፉን ግለጡት። ለምንድን ነው የምንጣላው? ለምን ግን አደኝታሊ አደጋር ሊመን ሲጋደል በሙት ለምን ግን ይሽነን ላድጋር ሙተ ያቀርኩይ አደን ጋር ሊመንኩ በጎርተናዋ በዚህ ለምን ግን ይሽነን አተም ይሄም የነቃነ አስርም ኩያም ሰው የነቀ የተበሊ ለምን ግን አደን ጋር እጃር ሊመን ያደን ጋር ሊመን ለምን ግን በሙት ለጋሪ ባቀሩ ይሙት ይሽነን ወዳስ ምን ማለት ነው? የከዲር መጽሐፍ ይነግረናል። ከዲር የፍቅር ደብዳቤ ለፌስቡክ ጽፏል። መጽሐፉን ግለጡት። የፍቅር ደብዳቤ ለፌስቡክ ግለጡት። አይሰው ብዙ ሰው አይሰው ብሏል። ከዲር ያለበት መንገድ ግን ይለያል። ኪታቤ ኪታቤ ያለመግባባት ምክንያቶች የማር ምሳሌ፣ መሳሳት፣ የአዳም ልጅ፣ ምቀኝነት፣ አስቀያሚ በሽታ እነቀይ ይቀኝ ቆሻሻ ከዲር ባለ ወንጋ እትላይ ኪታብ ግለጡ በላ ለዋግዶሬ ከዲር አወል ያደነ ልጅ እና ያያን ኪታብ መሰፍ ኪታብ አርዶ ፍሩፍሪ ቃልና ወዶላ በላይት እና ያንዳፈሪት ከደጀ ዘባ ወራይዱ አረመታ ተጫም ከነስሉኛ ወሰግና